እንዴ እኔ ነገርኩህ እንዴ ልቀቀኝ አቡ እንዳነካኝ በቃ ሁለተኛ ደነገኝ አይደለም ቢናዬናስ እና መጨረሻው ካንተ ጋር ነው በቃ ልጅበት ስራ ልክ ነው የመጣሁት አዳምጠኝስ ቢና አሁን ስራም አልገባም ምንም አልልም ቀጥታ እሷ ጋር ነው የምሄደው ከሷ ጋር ጨርሳለሁ ማለት ነው ገብቶሃል እንዴት እንድትሆን አይደለም እኔ ነገርኩህ ቢና ማዳምጠኝ በደምብ እኔ ከሷ ጋር እሷን በቃ እንድለቃ እሷ አጠገቧ እንዳደርስ በቃ ካሁን በኋላ ማለት ነው። ሰላም ውድና የተከበራችሁ የዩቲዩብ ተመልካቾቼ እንዴት ናችሁ? እኔ ያለው አልሐምዱሊላህ እናንተ እንዴት ናችሁ? በያላችሁበት ሁላችሁም ሰላማችሁ ብዝት ይበልኝ። እናም ዛሬ በአዲስ ቪዲዮ መጥቻለሁ። ቪዲዮም የሚሆነው አንዱ ጓደኛዬን ቤስት ጓደኛዬን ፕራንክ ላደርግላችሁ ነው። እናም ቤተሰብ ለቤቱ አዲስ የሆናችሁ ሰብስክራይብ ሼር እያደረጋችሁ አበረታቱን እላችኋለሁ። እናም ቤተሰብ ዛሬ ጓደኛዬን ቤስት የምለው ጓደኛ ያለ እሱም ፕራንክ ላደርግላችሁ ነው። እናም በጣም ነው የሚወዳትና የሚያፈቅራት ጓደኛ ያለችው በሷ የመጣበት ሲጀመር ማንንም አይሰማም አትሉም። እናም እስኪ እኔ ካመነኝ እስኪ የሚሆነውን አብረን እናያለን። ቢኒያም ይባላል ልታውቁት ትችላላችሁ። እናም እስኪ ሲመጣ አብረን ብናይ ይሻልም የሚሆነው ነገር በጣም ብዙ ነገር እለዋለሁና እስኪ እሱ ከሰማኝ ማለት ነው እሱ ላይ ሰማኝ ላይ ይችላል። እናም ልጁ በጣም ነው የሚወዳት እሷን በጣም ነው የሚያፈቅራት ምናምን እና ምን እስኪ ሙሉዋለሁና ኬትም አምጥቼ ሙሉዋለሁ። እስኪ የሚሆነውን አብረን እናያለን። ልጁ የሆነ ጢባራም ነገር ነው በነገራችን ላይ እኔ ራሱ ችዬው ነው እኔ እንጃ ብቻ ልጁ የሚያምነኝ ሁላ አይመስለኝም። ቢና ምን ነው አትወጣም እንዴ? ይጠበቅና እኮ ነው። እሺ ቶሎ በል ይኸው ይጠበቅና። እናም ቤተሰብ ለቤቱ አዲስ ሲሆናችሁ ላይክ ሼር ሰብስክራይብ በማድረግ ተባበሩ። እናም እስኪ ዳይ ወደ ቪዲዮ እናም ቤተሰብ ጀለሲ እየመጣ ስለሆነ እስኪ ካሜራማኑ እንዲያስገባውስ ፕራንክ ስለሆነ ሊነቃብን ስለሚችል ገባ አድርጊው ትንሽ በኋላ ደግሞ እዚህ ጋር አያምነንም ሲጀመር እየመጣም ስለሆነ ያው መጥቷል ቢና ብራዘር ለነሽ አባቴ አማን ነው ሁሉ ሰላም አለሽልኝ አለሁልሽ አባቴ እና ምን ሲኑ በጣም ፈልገኛል አው እባክህ ትንሽ ለሆነ ነገር ፈልጌ እኮ ምን ነው በሰላም የሆነ ትንሽ ሰራ ነበርሽ ጓደኛዬም አይደለ ትንሽ የሆነ ነገር ልነግርህ ነበርና ያው አንተ ላታምነኝ ትችላለህ ይሄንን ሰላምና ምን ነበር እኔ አንተ እንዲህ ስትሆን ምናምን ማየት አልችልም ታውቃለህ ከድሮም ጀምሮ ምናምን እናም ከባድ ነው ላንተ እንዲህ ብዬ ስነግርህ ላታምነኝ ትችላለህ ምናምን አይ ከዚህ በፊት እኮ ምንም ደብቀኝ አታውቅምና አሁን ቀጥታ ብትነግረኝ ደስ ይለኛል ሆሬ እየቆረጠኝ ነው ይሄንን ወሬ ለመስማት ማለት ነው አይደለም እኔ ከዛ ራሱ አስጨንቄ እዚህ ድረስ ያስመጣው በጣም እዛ በስልክ ሁላ ልነግርህ ነበር ምናምን ከዛ ደበረኝ ታውቃለህ በስልክ እንደዚህ ብሎ መናገር ከባድ ነው እናም እንደዛ ብዬ ስነግርህ ላታምነኝ ትችላለህ እናም ከባድ ነው እና ለምን እዚህ ጋር ትቆማለህ ማለት ለምን ቆምክ ለምን ወደ ካፌ ደምናምን እንትን አትነግረኝ ነገሩን ማለት ነው አይደለም እኔ ካፌ መሄድ ምናምን አቅቶኝ ምናምን ሳይሆን አላ በቃ እዚህ ጋር ሰለሁሌ እዚህ ሰፈር ስለምንገናኝ እዛ ብዬ ነው አንተን እዚህ ድረስ እንድመጣ ምናምን እንትን ያስባልኩኝ በጣም አረ ብራዘር ንገረኝና እኔ በጣም ስራ አለብኝና ስራ ትቼ ነው የመጣሁት ብትነግረኝ ቤት ደስ ይለኛል አይደለም ቢናዬ በእናትህ ምን መሰለህ ፍቅረኛ ምን ሆነች አይ እሷማ ምን ትሆናለች በላ ነው አይደለም እኔ ስለሷ በእናትህ እኔ ራሱ ግራ ገብቶኛል እኔ ራሱ አላመንኩም ነበር አትልም ሳይ እንዴ አሁን እኮ ለምን አስነግረኝም በግልጽ ግራ እኮ እያጋባኝ ነው አይደለም ፍቅረኛ እኮ አሁን በቃ ብዙ ጊዜ አየኋት አትልም ብዙ ጊዜ አየኋት ተደጋጋሚ ነው ይሄ ካንዴም ሁለቴ ሶስቴ ማለት ነው ናን ይሄን ያየው ማዘም ማለት ስለማልችል ጓደኛዬም ነህ አንዲ ስትከፋ ማየት አልፈልግም ስትጎዳ ማየት አልፈልግም ታውቃለህ በግልጽ አማርኛ ለምን የተፈጠረው ነገር አስነግረኝና እኔ ገብቷላ
እንዴ አሁን እኮ ፍቅረኛ ብለህ ዝም አልክ፣ ሶስቴም አራቴም አልክ። አሁን በግልጽ አማርኛ ነግረኝ ብገላገል ይሻላል። ገብቶሃል? ምን እንደሆነ ምን እንዳጋጠማት ማለት ነው። እሷ ምን ያጋጠማታል ብለህ ነው? እሷ ምንም አያጋጠማትም። እኔ እኮ ከዛ በፊት ለሷ የዋልክላት ውለታ እና ብዙ ነገር ስለምትሆንላት አውቃለሁ። ገንዘብም እንደምትሰጣት ባለፈው ደግሞ ማዘር ታማለች ብላ 10,000 ብር ተቀብለሃለች አይደል? እሱ ልክ ነው። እሱም ለምን እንደዋለችው ለምን እንደተቀበለች ምናምን አውቃለሁ። እኔ ላንተ መንገር ከብዶኝ ነበር በዛ ሰዓት ምናምን በቃ ይደብረዋል ምናምን ብዬ እናም ዛሬ ነገር የመጣሁት ሚስትህ በቃ አትሆንም ካንተ ወይም ፍታት። እናም እሷን እንድለቃት ነው። እኔ ከሷ ጋር ባትሆን ደስ ይለኛል፣ እንደ ጓደኝነትም ማለት ነው። አሁን አንተ የኔ ጓደኛ ነህ። የተፈጠረው ነገር የኔ ፍቅረኛ ምን እንዳረገች ከማጋ እንደሆነች አንተ በግልጽ አማርኛ ይሄን ነገር ብለህ ለኔ መንገር ነበረብህ። ንገረኛውን ማለት ነው። ገብቶሃል? አትሆንም የሚባል ነገር የለም። በግልጽ አማርኛ ንገረኝ። እኔ ከሷ ጋር ጨርሰዋለሁ ማለት ነው። አይደለም ቢናዬ፣ እኔ ምን መሰለህ፣ እኔ ከአንዴም ሁለቴ ያዩዋት የሆነ ቀን ሩም ይዛ ምናምን ከሆነ ሰው ጋር ስትወጣ ምናምን አየኋት። የሆነ ቀን ደግሞ ካፌ ላይ ገብታ ካፌ እንደውም እሷ ናት ሂሳብ ከፍላ የወጣችው ምናምን። ይገርማል። ከሱ ልጅ ጋር ደግሞ እኔ አውቀዋለሁ ልጁን፣ ከዛ በፊት አብረንም ነበር። እናም ብዙ ሴቶችን እንደዛ ስለሚያደርግ እኔ በቃ ባንተ ላይ ሲመጣ እኔ አልቻልኩም። ያው እኔ ማይባል ነገር ነው የምትለኝ። እኔ የሆነ ብራዘሪ ያው በእኔ ምንም ደብቀው ነገር የለም፣ ግን አውቃለሁ ይሄ በጣም የማይደረግ ነገር ነው። ገብቶሃል? እኔ ላምን አልችልም። ቢናዬ አሁን እንደምንም ብለህ እመነኝ፣ እሷ ፍታት ነው ማለት ለቃት። ከሷ ጋር ሁለተኛ እንድትሆን አልፈቅድልህም። በቃ ካሁን በኋላ ማለት ነው። ግን እርግጠኛ ነህ አይታታል? አዎ እኔ አይቻት አይደል እንዴ የምነግርህ። ሳሪያ ዝም ብዬ ምናምን እነግርሃለሁ። ጓደኛዬ አይደለ? ጓደኛዬ እንደዚህ ሲሆን ደግሞ እኔ አልችልም። ታውቃለህ፣ እኔ እናንተ ከዚህ በፊት ብዙ ነገር ሆነናል። ታውቃለህ አንተ ስንቱን ተራራ ስንቱን ዳገት ወጥተን ያየን ሰው ነን። እናም ቢናዬ ከሷ ጋር ሁለተኛ እንዳትሆን ልልህ ነው የመጣው። ቢና ተረጋጋ። እንዲህ እኔ የነገርኩህ እንዲህ ልቀቀኝ። አቡ እንዳነካኝ በቃ ሁለተኛ እንዳነካኝ አይደለም ቢናዬ ና ቢኒያም ናስ አይደለም አንተ ቆይ ለምን እንደዚህ ትለኛለህ? አንተ አይደብርም? አንተ ባይና አይታታል። እኔ እንድትቆጣ እኮ አይደለም ቢኒያም፣ እኔ ነገርኩህ የምር እንደዚህ እንድትሆን አሁን ማለት ነው። ካንተ ጋር ያለኝ ነገር ጨርሻለሁ ከዚህ በኋላ ማለት ነው። ገብቶሃል? ምንም የምሰማ ነገር የለም። ከሰው ጋር ጨርሳለሁ። እኔ ችግር ማለት ነው። አይደለም እኔ ነገርኩህ። ማንንም አልፈልግም ቢኒያም። ሁላችሁም አንድ ናችሁ። አይደለም ቢኒያም፣ ናስ አንዴ አዳምጠኝስ። ናና ቢኒ ና በእናትህን ናና ቢኒያም አይደለም የምጨርሰው ካንተ ጋር ነው። በቃ ልሂድበት። ስራ ልቄ ነው የመጣሁት። አዳምጠኝስ ቢኒያም። አሁን ስራም አልገባም ምንም አልልም። ቀጥታ እሷ ጋር ነው የምሄደው። ከሷ ጋር ጨርሳለሁ ማለት ነው። ገብቶሃል? እንዴት እንድትሆን አይደለም እኔ ነገርኩህ ቢኒያም። አዳምጠኝ በደምብ። እኔ ከሷ ጋር እሷን በቃ እንድለቃ እሷ አጠገቧ እንዳደርስ በቃ ካሁን በኋላ ማለት ነው። እሷ ጋር ራሱ ከኔ ጋር ትጣፈናለህ። ግን አሁን አንተ ተረጋጋ ነው ማለት ተረጋጋና እኛ በጠረጴዛ ዙሪያ ሆነን እንፈተዋለን። በቃ ምንም ፍታ ነገር የለም። በቃ አንተ ነግረኛል፣ አመኛለሁ። እኔ ከሷ ጋር ያለው ነገር ጨርሳለሁ። በቃ ማናችሁም አልፈልግም። በቃ የኔ ጓደኛ። እሺ አሁን በዚህ እንትን ተነስተህ ሌላ ነገር ምንም አልፈጥርም። በቃ ልቀቀኝ አልኩህ አይደል? ልቀቀኝ ቢኒያ፣ አዳምጠኝ። ልቀቀኝ እያልኩህ እኮ ነው። በቃ ልቀቀኝ። እኔ ከሷ ጋር ነው የምሄደው ቀጥታ ማለት ነው። ስራም አልገባም። ስራ ልቄ የመጣሁት ገብቶሃል? አሁን እሷ ጋር ነው የምሄደው። ካንተ ጋር ምንም አደረገው ነገር የለም ማለት ነው። ነግረኛል። ለጊዜ ልስጥ ማለት ነው። ና ቢና፣ ምንድነው? አይደለም ፍራንክ ነው። ፍራንክ ነው። ምንድነው? አንተ ፍራንክ ትላለህ? አይደለም እዛ ጋር እንትን አለ። ና ልቀቀኝ። በቃ እንዴ አገኘው። ና ቢኒያም ናስ አረግና ቤተሰቦቼን ተፍታ ላረግ ነው። ይሄም ፍራንክ ያሰብኩትና ምንም ነገር ምን አይነት ሰው ነህ ግን አንተ? ናትን ነበር ማለት እናም ቢኒያም አግኝቻለሁ ዛሬ። ፍቅረኛ በአንተ እንደማጨክን ታውቃለህ። ለካ አንተ በጣም ነው የምትወዳት ምናምን። እሷም መቼም አታረግም ሲጀመር በአንተ ላይ ቺት ማለት ነው። እናም ቢኒያም አግኝቻለሁ ፍራንክ።
በአግባቡ ሰጥቻለሁ እና እንዴት አየው ፍራንኩ? ሌላ ስሜት ውስጥ ገባሽ አይደል? ታውቃለህ ስለዚህ ነገር ምናምን በቃ ሌላ እንትን ውስጥ ነው የገባሁት። እናም ፋሚሊ ቢኒያምን ዛሬ በአግባቡ ሰጥተነዋል። እናም ካሁን በኋላ እንግዲህ ከኛ ጋር አይሳፈጥም ብዬ አስባለሁ ቤተሰብ። እናም ቪዲዮን ለቤቱ አዲስ የሆናችሁ ሼር፣ ሰብስክራይብ እያረጋችሁ አበረታቱን እና ቤተሰብ በሌላ ቪዲዮ እስክንገናኝ ይመቻችሁ።